ኮንሽስ ዓለም ገንብተን ተረት የሌለበት ሚውዚክ የሌለበት ፊልም የሌለበት ጭዌ የሌለበት እብደት የሌለበት ዓለም ገንብተን ውስጡ ሮቦቶች አይደለም ስሜቶች አሉ። ስሜቶቻችን ደግሞ ግድ አይሰጣቸው ለፋክቹዋሉ አለ ወዳጄ ይዤ ይርኩኝ ብናወጥ አንዳንዴ የሌለ ነገር ልጠራ ትችላል። ለምሳሌ ቲቲ የሌለ ነገር ትጠራለች ከውስጥ ገዳይ ትለኛለች። እኔ አልገላትም ምግብ አምጥቼላት ትሮጣለች ወደዛ። ኧረ አይደለሁም ብዬ ልገላት ገዳይ አይደለሁም ብዬ ልገላት ነው። ወንዱ ውሻ አይደለሁም አልበዳትም። ጭሯን ቆልፋ ጥግ ላይ ታሰራለች። የሌለ ነገር የሚጠሩ አሉ ሟርተኞች ማለት ነው። ውሻ ሟርተኛ ዘን ማነው? ማነሽ አንቺ? ጸዳሉ ሰራተኛ ይጮሃል እዛ ሀብቱ ሰው አልሆን ብሎት አላጫወት ብሎት ከራሱ የመውጫ እድል ነፍጎት መታፈን ስሜት ውስጥ እንዲገባ አድርጎት የነበረው ሀብቱን አስቀደመ ከራሱ ከመስራት አበና አተ ይሄ ሀቅ ነው። በቃ ከሰማይ ነው የመጣው የሆነ ነገር ስቶኛል። እፎይ እንዴት ነው? አፖስቶ ናችሁ አለን። እንግዲህ እኛ ያለፈው ቪዲዮ እንደተመቻችሁ ብዙ ሰዎች ነግራችሁኛል ምናምን በኮሜንት። ዛሬ አንድ ከአቡዳቢ የመጣ ወዳጄ አግኝቼ ነበር። ብዙ ተጨዋወትን ምናምን። የዛሬ 8 ዓመት በፊት ትምህርት ቢሮ ስሰራ ጓደኛዬ ነበርና ፕሮፋይሉ የኮምፒውተሩ ፕሮፋይል ዱባይ ይሄ አረብ ኤሚሬትስ አካባቢ ያሉ ህንፃዎች እና ቡርጅ ከሊፋ ምናምን እንደዛ አይነት ነውና ሂ አስፓየር ዳት ያን ፋንሲ ወርልድ የአረቦቹ የፈጠሩትን በረሃ ላይ የሆነ ሐይቅ በሉት በበረሃ ላይ የተፈጠረ ታላቅ ስልጣኔ ዊሽ ያደርገዋል እዛ ለመኖር ምናምን እና የሞላቸውን ትልቀት በውስጡ ያሉትን ኤሲ ይሄ እንትኑ ቅዝቃዜ እዛ በረሃ ላይ በረዶ መፍጠር መቻላቸውን የህጋቸውን ምናምን ሁሉ ጊዜ በሄድ ቁጥር ኦብሰሲቭ ላይ ያወራልኛል። እኔ እንደዛ አይነት ፋንሲ ነገር ደስ ይለኛል። አይ ዶንት ዊሽ ቱ ቢ ዴር እዛ መሆን አልፈልግም። በኢትዮጵያዊነት እንትን ምናምን ቂጤ እየነደደ የነበረበት ጊዜ ነው ፍቅር ምናምን እና አይ ዶንት ዊሽ እንደዛ አይነት እኔ ግጥም ላይ ነበርኩ ያኔ ግጥም ምናምን የጀማመርኩ ነው። ኢቭን አልጽፍም እና እኔ እነ ጸጋዬ ገብረመድህን የኤፍቴ ማን ነው የኤፍሬም ስዩምን አልበም ሸምድጄ አበባው መላኩ ግጥም ምናምን የሚያነደኝ ጊዜ ነው እና የሆነ አበል ምናምን ይኖራል ቢሮ ውስጥ እንበላለን። የሆነ የጋራ ኮመን ግራውንድ አለን። ፊልም እናያለን። ይሄ አቡዳቢ ምናምን በእኔ በኩል ያለውን ዓለም እሱ ኢንጆይ ያደረገው ሞር ሂስትሪያን ፓትሮይት ምናምን ነው የኔ ዓለም የነበረችውና ከዛ እሱም ሳውዲ አረቢያው ገባ። እኔም ደራሲ ሆንኩ፣ ገጣሚ ሆንኩ፣ መድረክ አዘጋጀው ምናምን ይሁን ነገሮች አለፉ። ዩቲዩብ ላይ ያየኛል ምናምን እና ተገናኝተን ሁለታችንም ሁሉም ወደ ገዛ መንገዱ አዘነበለ የሚል አንድ ንዑስ ምዕራፍ አለች ቤተልሔም ላይ። ወደ ተለያየ እንትን ምኞቶቻችን እየመሩ ወደ ተለያየ ቦታ ይወስዱናል ሰዎችን እዛ መጽሐፉ ላይና ሩሜቶቼን ዩኒቨርሲቲ የነበሩትን ማለት ነውና ይሄንንም ወዳጄ ወደዛ ወስዳው ከመጣ በኋላ እዛ ስላለው አለመመቸት ቪኤት እየነዳው ትልቅ ሞል ውስጥ ቁጭ ብዬ በቃ ኦልዌይስ ብቻዬን ነኝ ምናምን እያለኝ የሆነ ነገር ልለው እየሞከርኩ ነበር። የማን ይበልጣል የማን ትክክል ነው ውስጥ አይደለም ያለሁት፣ ግን ምኞቶቻችን እየመሩን እንደሚሄዱ በዘር ደረጃ ቅንጣት ሆነው በታዩበት ወቅት መገመት ከቻላችሁ ጥሩ ነው። ከሆነ ቁጭት አታወሩት። ምናልባት በእኔ መንገድ ወደዚህ መጥቼ አሁን ባለሁበት ህይወት ውስጥ በቁጭት ወደ ትላንት አላይም። ላይክ ልጁን አምጥቶ ማሳደግ ስለማይችል ኢትዮጵያ አመጣት። የ5 ዓመት ልጁን እሱና ባለቤቱ ብቻ ሊኖሩ ነው። እንግዲህ ስፒች ቴራፒ ምናምን ያስፈልጋታል ምናምን መናገር ቋንቋዎች የተደበላለቁባት አረብ እንግሊዘኛና አማርኛን በአንድ ንግግር ውስጥ የከተተች ምናምን ግር ተሰኝታለች እና ያንን ነገር አልወደደውም። ትክክልም ስላይደለ ግን
ልጁን በቃ ያዘነም ቢሆን ትልቅ ሚኒንግ የምትሰጠው ልጁን ጥሎ ወደ ጥሩ ስራ ነው የሚሰራው። ወደ ግርድና አይባልም። ጥሩ መኪና ነው የሚነዳው፣ ጥሩ ቤት ነው ያለው፣ ጥሩ ህይወት ነው ያለው። ግን ሳቲስፋክሽን በዚህ ውጫዊው በሆነው ነገር ውስጥ አላገኘውም እና ቅር ተሰኝቷል። ስለ አንድ ሰው አወራን በዛው። የሆነ በጋራ የምናውቀው ሰው አለ። ያ ሰው እዛው እሱ ዱባይ ነው መሰለኝ መኪና 4 እንግዲህ ያው ቪኤት ስለሆነ እዛ ኖርማል መኪና ነው፣ ብዙም የሚካበድ መኪና አይደለም። አፓርታማ ምናምን አለው የሚያከራየው የሚኖርበት የሆነ ገስት ሃውሱ ምናምን ብቻውን የኔን ግቢ ያክላል፣ እንግዳ ማረፊያ ማለት ነው። እንደዛ አይነት ፋንሲ ህይወት ውስጥ እየኖረ የሰው ያለህ ይላል እና ሰው ባካችሁ አትሂዱ ቢኑ ኔጋ ብሉ ኔጋ ደሯ ምናምን በቃ የሚገኝ ሰው እንደዛ የሚያውቀውን ሰው ልመና ላይ ነው ያለው ያ ሰው እና ያንን ፈራው። ያንን ያለበትን ሲቪላይዝድ የሆነ ኢንቫይሮንመንት በጣም እንግዲህ ቤቱ መኪናው ምናምን 1 ሚሊዮን ብር በኢትዮጵያ ሊሆን የሚገመት ብር ነው የሚያገኘው። ሎካል ነው አግኝቶ ማለት ነው፣ ዜግነት አግኝቶ የዛው አካባቢ ሰው አግኝቶ ይሁን አላውቅም፣ ዜግነት የሚሰጡበትም ዲሲፕሊን ግን ያን አድርጎ እዛ ይኖራል። ዛሬ የማወራችሁ በዚህ አይነት ጉዳይ ላይ ይሆናል። ያው ሰዓቱ ካልነካኝ አልማረም የሚል ስግጠት እንዳይኖር ዓላማው ያደረገ ትምህርት ነው ይሄ። ምንድነው መሰላችሁ? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል እንዲል መጽሐፍ። የስብከት ሞኝነት አለ። የስብከት ሞኝነት ቋንቋው ሲተረጎም ምን ማለት መሰላችሁ? እኔ እየነገርኳችሁ ነው አይደለ? ሞኝ መሆን አለባችሁ። በስብከት ሞኝነት ማለት ቃሉ እሳቱን ሳትነካው በፊት የእሳቱን ባህሪና ከዚህ በፊት ያቃጠላቸውን ሰዎች ሲነገርህ ስማ ማለት ነው። የስብከት ሞኝነት ማለት የሚነግሩህን ስማ፣ ምክር ስማ ነው። ካልነካሁትና ካላቃጠለኝ እሳት መሆኑን አላውቅም የሚል የበለጠ የተሻለ ሞኝ ነው እንጂ ምንድን ነው ይሄኛው በስብከት ሞኝ ሆኖ የሚቀበለው አይደለም ሞኝ ሊባል የሚገባው ሳስበው። የስብከት ሞኝነት የተባለው ግን በዚህ አትሂድ ሲባል ኦኬ ገሌ አትሂድ ብሎኛል ብሎ እማይሄድ ሰገጤ ማለት ነው። በዚህ ጋር ሂድ ተብያለሁ ብሎኛል ገሌ ብሎ በዛ ጋር የሚሄድ ማለት ነው። ይሄ ሞኝ ነው። በስብከት ሞኝነት ምን መቅደም አለበት መሰላችሁ? ለምሳሌ ወዳጅ አሁን የዛሬ 3 ዓመት በፊት ሲመጣ ዛሬ በላሁት አሮስቶ ጋብዞኛል። ባይዞ 600 ብር ነው አሮስቶ ድሬዳዋ፣ የአበሻ ዶሮ ማለት እና ዶሮ ጋብዞኛል። ምንም አልነበረኝም ያኔ። ይሄንንም ስራ አልሰራም። መጽሐፍ አንዷ ቤተልሔም ናት ያለችው። ሚስት የለኝም፣ ልጅ የለኝም። ጓደኞቼም ጥለውኝ ሄዷል። ዳርክ ናይቶ አካባቢ ነው የመጣውና በቃ ብቻዬን ነኝ ምናምን። እሱ አሮስቶ መጋበዙንና የቡና መክፈሉን እንደ ትልቁም ነገር አይቼ ነው ነበር እና ሎስት የመሆን ስሜት ስለሚሰማኝ የወዳጄን በዛ አይነት መንገድ እኔን መቅረብ በቃ እንደ ትንሽነት አይቼው ነበር። የእሱን ሳይሆን እኔ ምንም ጌታዊ እኔ ምንም አይሳካልኝም፣ በቃ እንዲሁ ቅዠቴን ሰቃዥ ምናምን ነው የምቀጥለው ምናምን እያልኩ በሆዴ አስቤያለሁ። ግን እሱ መጋበዙን አክብሬ ደግሞ ደስ ብሎኛል። አሮስቶ አበላኝ፣ ቡና ጋበዘኝ ምናምን። እንዳውም ማስታወሰው ኤርፎን ጠይቄው አሁን ያየዋል ቪዲዮ ዩቲዩቤን ተመልካች ነውና ኤርፎን ጠይቄው የሆነች ነገር ብሎኝ አቦናቱን እሺ ኤርፎን ቢሰጠኝ ምናምን ብያለሁ። ኤርፎንም መግዣ ምናምን የለኝ እና መጣው። አሁን ደህና ነኝ። አሁን አሮስቶ የበላሁትኝ ራሴ ነኝ ከፍዬ ለሚስቴ ምናምን። አሁን ደህና ነኝ። አሁን ሰው አለኝ። ያ ቅድም ያልኳችሁ ወዳጃችን የጋራ ወዳጅ ያልኳችሁ እዚሁ አረብ ሀገር የሚኖር እዛ ትልቅ ሀብት ውስጥ ብቸኝነት አጥቅቶ ተባካችሁ ነው የሚል ድምፅ ይዞ ነው ያለው። ማለት ይጮሃል። እዛ ሀብቱ ሰው አለውን ብሎት አላጫወት ብሎት ከራሱ የመውጫ እድል ነፍጎት መታፈን ስሜት ውስጥ እንዲገባ አድርጎት የነበረው ሀብቱን አስቀደመ ከራሱ ከመስራት አበና አተ ይሄ ሀቅ ነው። በቃ ከሰማይ ነው የመጣው የሆነ ነገር ስቶኛል እና ሀብቱን አስቀደመ። ሀብቱን ካስቀደማችሁ ችግሩ እሱ ነው። ሀብት ኤክስተርናል ነገር ነው እና ሶውልን ማሳረፍ አይችልም። ሶውል እንዴት ነው መሰላችሁ የምታርፈው? ቡና ቦታ ይዤ ሄድኩኝ ገኒ ጋር። አሁን ኢንሪስፖንስ ቱ ሳምባዲ የሚመጣ በኃይሉ አለ። እንዴት መሰላችሁ? ስራ የሚፈጥረው በኃይሉ አለ።
ኦኬ እሺ፣ አሁን ቆንጆ ነገር ነው የማወራው ዛሬ። ማርያም ትላንት ዛፍ ወጣው። ይችን አረሰዋት። ስለ ሪስፖንድ ነው የማወራው። በሪፍሌክሽን ስለሚመጣ በኃይሉ ነው ስራ የሚፈጥረው ብዬ ነው። ከዛ ፊል ልንገራችሁ። ይችን በረንዳ ለመሰራራት ራሴው ነኝ መንሰላል ላይ ምናምን መውጣውና መንሰላል ሃይት ፎቢያ ያለብኝ ሰው መንሰላል ፋይን ሆኛለሁ። በጣም ሚንጫጫ እንደዚህ አንድ ሚስማሩ እንዲጫፋ የተመታች መንሰላል ላይ መውጣት ጀምሬያለሁ በሂደት። ከዛ ጎረቤታችን የሆነ በር ክፍት ተገኘ፣ የውስጡ የሚወጪው እና የጎረቤት ሰው አለ ምናምን ተሰበሰበ። ዕቃ ሲቆጠር ፋይን ነው፣ ግን በሩ ማን እንደከፈተው አይታወቅም። ስለዚህ ከውስጥ ካልተቆለፈ አይቻልም። በአጥሩ ላይ ደግሞ ለመውጣት እንትን አለ አደገኛ ሽቦ። ከዛ ዮርዲ ቀልጠፍ ስለሚል ወጣትም ከኔ ስለሆነ እኔ እወጣለሁ፣ በቃ እሱ ይወጣል አልኩኝና ግን ካልኩሌት ማድረግ ጀመርኩ። አንደኛ ዮርዲን ከመንሰላል ጋር አላውቀውም፣ ሁለተኛ ሪስኪ ነው። አንድ ነገር ቢሆን ስቶ ድንገት እንትኑ ካገኘ ከዚህ ከስስ ኦርጋኖች በተለይ እዚህ ጋር ደም ነው፣ እዚህ ጋር ያወጣልሃል ጎትቶ ማለት ነው። እንደዚህ እንትኑ ቅንፉ አይለኝም። ሶ አይ ኒድ ቱ ትረስት ማይሰልፍ። ቶቶኔ ነው የምወጣው አልኩት። ራዩን ተመለሱት አልኩት እና ወጣው እና በመንሰላል ወጣውና ያቺን ቦታ በጣም ኪዮስ ዲቴክሽንም እንትን ስለሆነ ፋይን ስለሆነ ከሩቅ ሊሆን የሚችለውን ነገር አይቼ ያለ ይሉኝታ አሁን አካባቢው ሰው አይ እሱን አትጠፈው በደንብ ምናምን ይለኛል። የእናታቸው እምስ ነው እዛ ከታቸው ነው አስተያየት የሚሰጡኝ። እዛ ላይ ወጥቶ ኪዮሱን ማየት አለበት። አንሰ እሱን አትጠፈው በጣም አይታጠፍ ምናምን ከወጥተው በጣም ሳይታጠፍ መዝለል ነው እንደዛ። እኔ ጠፍ ይሉኝታም የለችም። ጥግ ድረስ አስተኛሁት። ከፍ አድርገው ስትወርድ ሲሉኝ ከፍ ላደርገው ስል ብዙ አይመችም። በቃ ካልተመቸኝ እወርዳለሁ። ሌላ መጥተው ሌላ ባለሙያ መጥተው ያሰሩ። ለጊዜው እኔ ከፍለው አረ ለሚያሰሩኝ አይመለከተኝ። ይሉኝታይም መቀነስ ይችላል። ለምን እናመጣሁት? መንሰላል ላይ በመውጣት መንሰላሉ ላይ መውጣት የፈጠረው እሺ ቆይ ቋንቋ ላስተካክል። መንሰላሉ የፈጠረው በኃይሉ አለ። መንሰላሉ የፈጠረው ውስጤ the more you do something ሞባይል ስኪሎች ይኖሩሃል። ሞተር ስኪል አሁን ኪቦርድ እጄን ቅድም እያየሁት ነበር። እንደዚህ መትቼ ሰባቱን ኪ ለመሄድ 5 ጣት ነው ያለኝ። ሁለቱን እንዴት ነው የምሞላው ብዬ ዩቲዩብ ላይ ሳይ ሁለቱን ማለፍ ከትላንት ማታ ጀምሮ ጠዋት ላይ ስሞክረው እጄ አሁን እኔ ሳልለው ራው ጠረር ያደርገዋል። እና እጄን ተመልካች ነኝ። በአይምሮዬ በኩል የገባውን እውቀት እዚህ እጄ ላይ ያለ አንድ ሞተር ስኪል አሳልፌ ሰጥቼ እጄ ያለኔ ዳይሬክት ትእዛዝ እንዲሰራ ነው ስራው። ፈቃድ ብቻ ነው የምሰጠው። ፍላጎት ሰጠው፣ ትእዛዙ የሱ ነው። ሞተሩ ስኪል ውስጥ ተፈጥሯል። በመንሰላል በመውጣት የፈጠርኩትኝ ሞተር ስኪል አለ። ተተታ ብዬ ወጥቼ ረጅም ነው ወረድኩኝ። አንድ መንሰላል በውስጥ አንድ መንሰላል በውጭ የውስጡን ጥዬ ሄድኩ። ይሄ በሪፍሌክሽን የሚፈጠረው ሰልፍ አለ፣ ኮንፊደንት ሰልፍ። የገኒ ቡና እኔ ሁልጊዜ የምላችሁ ድሬዳዋ ከመጣችሁ ገኒ ቡና ብላችሁ አፈላልጋችሁ ሂዱና እምለው ነገር ጎሎ ከተገኘ እኔ እቀጣለሁ። ቡናም በባህይሉ ስም ብላችሁ ሄዳችሁ ጠጡ በነዛ። ቡናው አይደለም ዛጋ ቁም ነገሩ። ዛጋ ሰልፍለስ እሆናለሁ፣ የተወሰነ አንቀላፋለሁ። በኃይሉ ቴራፒ መጽሐፍት አሁን እዚህ ኮንሰርን የሚያደርጉት ኢትዮጵያ ገለመለ የሉት እንዳለ ትዊስትር ነው። ስለ ሀገር ስለ አብይ ካወራ ገልብጬ ነው የማወራው። እንደ አብይን የመሰለ መሪ በክፍለ ዘመን አንዴ ነው የሚፈጠር ታውቃላችሁ። አሁን ምስራቅ አፍሪካ የተወሰኑ ሀገራት ተሰብስበው ምራን እያሉ እኮ ነው። እኔ እንጃ። እኔ በቃ የልባችንን አይቶ እግዚአብሔር የሆነ ነብይ የሰጠን ይመስለኝ። ምንጫወት አይመለከተንም። ምንም ለውጥ እንደማላመጣ የማውቅበት ቦታ ላይ ቀልዳለሁ። እየቀለድን ነው፣ የተጫወትን ሁላችንም። ይሄ እኮ ህዋት ነው። ከውጪ ነው አማራ ፋን ነው የሚመስለው፣ ውስጡ ልጥልጥ ያለ ህዋት። በደብል ማሊያ መጫወትን አቁም ብሮ ምናምን ባል ትዊስተር ነው። እሱም ስለኔ የሚያወራው እኔም ስለሱ ተገለበጠ ነው። አንቀላፍቻለሁ። እዛ ጋር አይመለከተኝም፣ ምንም ቫልዩ የለኝም። እዛ ጋር ሁሉ ቦታ መምህር አይደለሁም፣ ሁሉ ቦታ ቴራፒስት አይደለሁም፣ ሁሉ ቦታ የምችለውን ነገር አላረግም። አምኖት ፈቃዱን ለሰጠኝ ነው ያለውን የምችለው። ስለዚህ እዚህ ጋር እሱን ዘላለም ገተት ሆኖብኝ ይሄ የማወራውና የምጫወተው ነገር አንቆኝ አባቴ ጋር ሲሄድ ቡና ቦታ ሲሄድ ሰው ሳገኝ በሙሉ ይሄንኑ እየዘከርኩ ልኖር ማለት ይሄ አይደለም። ለካ ማንቀላፋት የሚቻልበት ቦታ መኖር አለበት። የሰው ልጅ አይኑን ገልጦ አንኮንሸስ የሚሆንበት። የሚጦዙት ለምንድን ነው? ታዋቂ ከሆኑ በኋላ ሀብታም ከሆኑ በኋላ ሰዎች ለምንድን ነው የሚጦዙት? አንኮንሸስ ለመሆን። አንኮንሸስ የምትሆንበት ቦታ ከሌለ ብራዘር ተበላ። ኮንሸስሊ የያዝካቸው የምታውቀው ሀብት አካውንትን ብሩን ታውቃለህ። የሆኑ ቁሶችን ምናምን መኪና 4 ቢኖር 3 ሲሆን ታውቀዋለህ። አንዱ መኪና ስትላል ነዳጅ
የሚሰራበትን ቢሮክራሲ ታውቃለህ። ይሄ ኮንሽስ ነው፣ ኮንሽስ ዓለም ነው። ይሄ ኮንሽስ ዓለም ገንብተን ተረት የሌለበት ሚውዚክ የሌለበት ፊልም የሌለበት ጭዌ የሌለበት እብደት የሌለበት ዓለም ገንብተን ውስጡ ሮቦቶች አይደለም ስሜቶች አሉ። ስሜቶቻችን ደግሞ ግድ አይሰጣቸው ለፋክቹዋል አለ። ወዳጄ ይዤ ሄድኩኝ ቡና ቦታ። የሆነች አንኮንሽስ ፓተርን አለች። እንትኑን ይደግማል። ያ 4-5 ቦታ የለውምና የሚፈርስበት ወይም ይሄ ኢሪስፖንስ ማለት ልክ ሚስቴ ጋር ስመጣ ባል ነኝ፣ ልጄ ጋር ስመጣ አባት ነኝ። የሆነ ሕፃን ልጅ ጋር ብሄድ እኮ አባት አይደለሁ፣ ሰልፍ የለኝም። ይሄ ልጅ በሪፍሌክሽን የሚፈጥረው ሰልፍ የለኝም። የሆነች ሴት በሪፍሌክሽን የምትፈጥረው ሰልፍ የለኝም። ለምሳሌ እማይሆን ሪፍሌክሽን የምትሰራ ልጅ አውቃለሁ። እማይሆን የባልነት ሪፍሌክሽን ነው። ወደኔ ሴት ናት፣ ሴት ነው። እኔማ ባል ትለኛለች ወይም ፍቅረኛ ትለኛለች። ድርጊቷ ነው፣ አፏ አይደለም። ባል እያለችኝ ፍቅረኛ ያለችኝ ድርጊቷ የሚጠራው ማንነት እኔ ጋር የለም። እሱ ኦልሬዲ ተሰጥቷል። እና እሱ አካባቢ ላለመቀመጥ ፊቴን እዞራለሁ፣ ዕቃ አንስቼ እሄዳለሁ፣ እንትኖቹን ደረቅ አድርጌ መልሳቸዋለሁ። ቀልዶች አሉ። ለምሳሌ የማይሆን ቦታ በላኝ ትላለች። አላካው ጨዋታም አይሆን። አሁን ለጨዋታ ራሱ ደስ አይለኝም በዚህ አይነት መንገድ። ሚስቴ የማይሆን ቦታ በላኝ ብላ ለሆነ ሰው እዛ ጋር እንዲያስብ ማድረግ የለባትም ብዬ ስለማምን ቀልዶቹ በሙሉ የማይሆን የሌለ ሰው ነው የምጠራው እና ፊቴን ዞራለሁ። ያን ሰውዬ ባወጣው የለም ሲጀመር እዚህ ነው የሚወጣው። ግን ባወጣው ሲጀመር ባወጣው ምን አይነት ነገር ነው? የሌለ ነገር አይወጣም። ኦኬ ሪስፖንስ። ይሄ ወዳጄ ግን ሪስፖንስ የሚያወጣው የለም፣ ቋሚ ሆኗል። ተቀመቀሙበት። እዛ አቡዳቢ ሲኖር ዙሪያው ተቀመቀመ። ዙሪያው ማለት በቃ እሱ ስራውና ሚስቱ ናቸው። ሚስቱና ስራው አንድ ላይ መሆን ይችላሉ። ከስራውም በሚስቱ አያመልጥም፣ ከሚስቱም በስራው አያመልጥም። አንድ ላይ ናቸው። ስራውም ቤቱ ነው። ቦታም የለች ቦታ ስፔስ ሰው ታጠፈ። አንድ ላይ ሆነ አንድ ሰው። ይሄ ሰውዬ በምን ይረፍ? እንዴት ይውጣ? አንድ ሰው አይደለም አንድ ሰው። እንዴት የምናርፈው ወዳጄ? ባል ስሆን፣ አባት ስሆን፣ ጓደኛ ስሆን፣ አንዳንዴም ቡና ቦታው እንዳለው ሰልፍለስ ስሆን፣ ቅዱሴ ጋር ጓደኛ ነኝ፣ እናንተ ጋር መምህር ነኝ። እንትኖች አሉት በሪፍሌክሽን የሚፈጠሩ። አንዳንዴ የሌለ ነገር ልጠራ ትችላለህ። ለምሳሌ ቲቲ የሌለ ነገር ትጠራለች ከውስጤ። ገዳይ ትለኛለች። እኔ አልገላትም። ምግብ አምጥቼላት ትሮጣለች ወደዛ። ኧረ አይደለሁም ብዬ ልገላት፣ ገዳይ አይደለሁም ብዬ ልገላት ነው። ወንዱ ውሻ አይደለሁም፣ አልበዳትም። ጭሯን ቆልፋ ጥግ ላይ ታሰራለች። የሌለ ነገር የሚጠሩዋል ሟርተኞች ማለት ነው። ውሻ ሟርተኛ ስል እና ሪፍሌክሽን የሚወጣው ሰው ማነው? ማነሽ አንቺ? ጸዳሉ እና ሪፍሌክሽን ጸዳሉ ማለት የቤት ሰራተኛ ናት እና ትላለች። ጸዴ ስራ ይዤ እኮ ነው፣ ግቢና ከረዴ ጋር አውሩ። እሺ ቀስ ብላችሁ ድምፅ ፂፅ አይሰራም። እንዴት ነሽ? አለን ቀረጻ ላይ ሆኜ ነው። እሺ ችግር የለም። እሷ ጋር አውሪ አለች። እና በሪፍሌክሽን የሚወጣውን ማንነታችንን ቋሚ አንድ ሰው ስላልሆንን በሪፍሌክሽን የሚወጣውን ማንነታችንን የማናገኝበት ቦታ ከሆን ዊል ስታክ ዴር አይደለም፣ ዊል ስታክ አስ ዋን ፐርሰን ማለት አንድ ሰውዬ ሆነ ትጋገራል። መቀያየርና መለዋወጥን አያገኝም። ማረፍ አትችልም። ይኸውልህ አዳምን አንብብ አልኩት። መጽሐፍ ገዝተህ ሄድ ብዬዋለሁ፣ በኋላ አስታውሰዋለሁ። አዳምን አንብብ አልኩት። አዳም ሴተኛ ዳሪ ሴተኛ ዳሪ ያደረገኛል፣ እናት ያደረገኛል፣ የሆነ ሸሌ ወንድ ያደረገኛል፣ ሕፃን ልጅ ያደረገኛል፣ አዛውንት ያደረገኝ፣ እግዚአብሔርን ያደረገኛል፣ ሰይጣንን ያደረገኛል፣ ይቀያይረኛል። በስሜት ነው፣ አስተሳሰብ አይደለም። ስሜቴ ከድርጊት ያልደረሰ ስሜት የለንም። ፖቴንሻሊ አንዳንድ ነገሮች እኮ ዊርድ የሆነ ስሜት ይሰማል። ከየት ነው የመጣው ያ ስሜት? ወደ ድርጊት እንደሄድ አፈቅድለትም። ኮንሽስ አለ። አንተ ከየት ነው የመጣው? ምንድን ነው እንደዚህ አይነት ስሜት የሚሰማ እያልክ እኮ ነው። ግን ጸዴ ቀስ ትንሽ ብቻ እና የሌለ እኮ ነው
ድብልቅ አለብኝ። አዎ ስሜቱ ይመጣና ድርጊቱ ኮንሽስሊ ታዩታላችሁ። የለም እኮ ያን አይነት ድርጊት አታረጉም፣ ግን የሆነ ስሜት ያማስላችኋል። አዳም እንደዛ አይነት ደራሲ ነው ለእኔ። ሴተኛ ዳሪ ሆኜ አያታለሁ ዓለም ሌላ ናት ለካ። ጊሽጣ ፓፓዬ ወንድ ሴት ግንብና ተራራ ምና አይደለችም። ቫሊዩ የምናረገው ነገር በመለያየቱ ይለያያልና ዓለምን የምናይበት መንገድ ይለያያል። እኩል ብንለቃቸው አንድ ሰዎች ተመሳይ ጾታ ያላቸውን እኩል እድሜ ላይ ያሉ ልጆችን አንድ ግቢ ውስጥ ብንለቃቸው ያዩትን ነገር ዘግቡ፣ ተናገሩ ቢባሉ የተለያየ ቦታ የሄዱ ያክል ካልተነጋገሩ የተለያየ ቦታ የሄዱ ያክል የሚነግሩን ነገር እንደጎደላቸውና እንደሚመኙት ነገር ይለያያል። እና ካራክተሮች ይሰጡሃል ማረፊያ። ስለዚህ አዳምን ይዘህ ሂድ አልኩት። ስታክ የሆነ ሰው አዳምን ማንበብ ይችላል። ኢትዮጵያ ውስጥ ሆኜ በኢትዮጵያ ፍቅር ያስለቅሰኛል አዳም። ምን አይነት ጸጋና ምን አይነት ነገር ነው ይሄ ሰውዬ በብዕሩ በኩል ያለው። ለእኔ 13ኛ ወንጌላዊ ምናምን እለዋለሁ፣ ሳካበድ ይሉኛል፣ የራሳችሁ ጉዳይ ነው። እኔ የተሰማኝን ለእኔ ነው። የእኔ አዳም አለ። የእኔ አዳም ይሄ ነው። የእኔ አዳም ትርጉሙ ይሄ ነው። የእኔ ማርያም አለች፣ የእኔ ኢየሱስ አለ። ሁልህም የራስህ አለ። ኢንሪፍሌክሽን ቱ እግዚአብሔርም ያንን ነው የሚፈልገው። የጳውሎስና ሲላስ ምናምን ወይ አንዱ ሐዋርያ አንድ አይደሉም። የጳውሎስን አሁን ክርስቶስን በጣም ነው የምወደው፣ በጣም ነው የምቀናበት። እንደዚህ አለን እንደየ እንትናችን፣ እንደየ ጎዶሏችን፣ እንደየ ፍላጎታችን፣ እንደየ ተስፋችን ምናምን የሚመጡ ሰልፎች ያንን ሰልፍ እንድታገኘው ያደርጋል አዳም። ሪፍሌክሽንን ጸዳ ያለ ያደርግልህና የሆነ ሰው ሆነ ነው የምትወጣው። ከቤት ስትወጣ ሕፃን ልጅ ነህ። you know yourself ትልቅ ሰው ደግሞ ሕፃን ልጅ እንደማይሆነ ያደርግሃል። የሆነ ነገር አንዳንዴ ጉቶ ምናምን እንትን መስሎ ደንግጠ ደንብረ ፊልም ላይ የሆነ ካራክተር በውዞት ሳይኪህን ስትወጣ ምን ሽንትን በሃይላንድ አልሸናም ሕፃን እንደማይሆን የሚያደርግን የሆነ የጅል ነገር አላረግንም። ማናምንበት ቦታ አልቅሰንና እንደበድበዋለን ብለን የሄድነው ሰው ጋር አልቅሰን አገናገኘው ምን እንደ ልጅ እንደማያረገን ይሆናል። እንደ ልጅ የምትሆን ከሆነ ጸደይ ልጅ ይሰጣል አዳም። መዝገቡ ለምሳሌ ቹቹ አለች፣ ሴተኛ ዳሪ። አሁን ቹቹ ኮልታፋዋ ቹቹ ሲጋራን ያልወድም። አሁን አይታችሁታል፣ ሞክሬ ስትለው ሲጋራዋን ይዘምና እያለች ስታወራ እንትኗ ስለ ደበሌ እንትኗ ተሰብሮ ደግሞ ሂሏ ተሰብሮባት ተናዳ በዛ ምናምን አንድ ጓደኛዋ ጎኗ ቁጭላ ስለ ሚኒሊክ በቃ ስለሆኑ እንትኖች ፖለቲከኞች አልጋ ላይ ስለምታውቃቸው ኩልትፍትፍ እያለች ታወራ ስለ ማርያም። ካራክተር መቀየር አለብን። ይሄ ያዳም ነው እንግዲህ። ኢን ሪል ላይፍ ደግሞ ቅድም እንዳልኩት ቦታ ሊኖራችሁ ይገባል። እኔ አሁን በጀቱ ቢኖረኝ ጥሩ ገንዘብ ቢኖር የገነትን ቡና ትልቅ ቦታ አረገው። ያችኑ አላፈርስም። ያችው ጎዳና ላይ ለመንፈሱ እዛ ጋር ነው የተፈጠረው። ያችው ጎዳና ላይ ቦታዋን ኮብልስቶን አረግላታለሁ። ወንበሮቿን ትንሽ ሼዷን ሰፋ፣ ማስታወቂያዋን ምናምን እንደዚህ የሆነ እንዲያምር ሌሎችም ሰዎች እየመጡ ገነት ሳትኖር በሌላ ሰው ያ ቦታ ተተክቶ አይተነው እናውቃለን። you have no idea there is a difference ኦኬ። ስፒሪቱን ሆልደር አለች፣ ስፒሪቱን የምትይዛለች ማለት ነው። ልካሴ ሶሰር ወይም እንደ ጠንቋይ ወይም እንደ በራለት ሰው መንፈሱ ወኪል ነው። በቀሚሳቸው በጥላቸው ምናምን እንደሚያድኑ ሐዋርያት ወኪል ሆኖ መንፈሱ የሚመርጠው ሰው አለ እና መርጧታል ምናምን። ገኒ ጋር ስንሄድ ትዊስትር ነው ጨዋታው። ማንም ምግብ ሲመጣ ምግቡን ሼር የምናረግበት ፍቅር ማንም እንዲበላልኝ ነው የምፈልገው። በላብኝ በሚል ድባብ አትበላም። ትንሽ ሊሆን ይችላል። ምንድን ያዝከው? እንቁላል ሽሮ ላምጣበት እንደ አይ በሽሮ በእንቁላል አይደል። ድንች ዘዝ እባክህ፣ ፍርፍሩ አሪፍ ነው እባክህ፣ ታች ላይ ምናምን የኔ ቢጤ ይመጣል፣ ሳንቲም ይወስዳል፣ እብድ አለ ምናምን። ኬዎስ ነው እና ወዳጄ ጋር ይዛ ጋር ይዤ እጄ ስታከራ እዛው ፐርሰናሊቲው አሁንም እኔ እና እሱ በብል ሰርተን እንድናወራ ይፈልጋል። ስለጀመርነው ወሬ ሊሆን ይችላል። አይደለም እንደዚህ ኢንክሉሲቭ ነው። የለም እዛ ጋር እዚህ ጋር እንተራረባል። በብሏን ይዞ ነው የሚዞረው ራሱን የሆነ ለምን ረጅም ጊዜ ለ8 ዓመት ገደማ ያንኑ ሰውዬ ሆኖ አንድ አይነት ነገር እየደገመ ስለቆየ ያቺ በብል ከሰው ጋርም ሆኖ ብቻውን ያቺኑ ነገር ነው ሊያወራ የሚችለው። ከዛ ውጪ ለማየት ለመስማት ፈቃደኛ ላይሆን ይችላልና በንጽጽር
የሚወጡ ሰልፎቻችንን እንትኑን በመዝጋት ቦታዎችን የስራ የጓደኝነት የተለያየ የቤተሰብ ምናምን ቦታዎቻችንን በኤጓችን እየረበሽ ነው ወደ ኋላ ካፈገፈግን እንቸገራለን። ኤጓችን ፍሌክሲብል መሆን አለበት። ምን ማለት መሰላችሁ? ለምሳሌ እኔ ቤተሰቦቼ ጋር ሲሄድ አሁን ተጋጭተናል ነግራችኋለሁ። እሱንም ነግራችኋለሁ። ያው ይፈታ ብዬ ነው። ይሄ ሰዓት ላይ የሚፈታበት መንገድ የተለየ ስለሆነ ነው ጊዜው የረዘመው። እሱም ማብራራት አይጠበቅብኝም፣ ነግራችኋለሁ። ግን እነሱ ጋር ሲሄድ ለምሳሌ የሚያውቁት በኃይሉ አለ፣ ከልጅነት ጀምሮ ያሳደጉት። እሱን አልወስድባቸውም። አይኖ ሌላ ሰው እንደሆንኩኝ ከጀርባ በቃ የሆነ የማልስማማበትን ነገር በቃ ረግጠው ሊያወሩ ይችላሉ። በቃ በዛች ኤሪያ ላይ ያለች ጉዝጓዝ እኮ አጠፋም ማቃት። ለምሳሌ ስለ ፍርፍር አለመብላት ሊሆን ይችላል። ፍርፍር ባይዘዌ የሆነ ልጅ አስያታ አካባቢ በልቶ ይገርማችኋል፣ ፍርፍር አራ ምናምን ብቻ እንዴ ላይሆን ይችላል። ግን የሆነ ነገር ብዬ ተሙጃሙጃቸው ከዛኮ ቶሎ አስቀይሻቸው ወጥቼ ምናምን ሌላ ኢንተረስትድ የሆኑበትን ቶፒክ አምጥቼ ለብለብ አድርጌ ምናምን እወጣለሁ። አያዩኝም። የሆነ ትሪክስተር አለ ውስጤ እንደየቦታው የሚገባውን መልክ የሚሰጥ የወላጆቼን በኃይሉ አይወስድባቸው። አንዳንዴ ከቴሪቶሪው ያልፋሉ። ያን ልጅ ሊያዙት ይሞክራሉ። 36 ዓመቱ መሆኑ ይረሳሉ። አባት እንደሆነ ቤተሰብ እንደመሰረተ ይረሱና ያዛሉ የማይሆን ነገር እና ያን ሰዓት ነው ልንጋጭ የምንችለው እንጂ እነሱ ቤት ውስጥ ባለ ቀለም ነው የምገለጠው። ቅዱሴ የሚያውቀው በኃይሉ አለ። በሱ በኃይሉ ነው ትንሽ ሊያድግ ይችላል። የሙቹዋል የሆነው የጓደኝነት ቀለማችን ለምን ቅዱሴ ይለያል። ከዚህ በፊት እንዳልኳችሁ እንደ ሌላው ሰው አይደለም ማየው። ዞር ባለብኝ ጊዜ የነበረ ሰው ስለሆነ አብረን ነው የምናድገው። የኔና እሱ ጓደኝነት ትራንሴንድ የሚያደርግ የሆነ ልክ ቡና ቦታ እንደማገኘው ሰው ምናምን አይደለም። ብቸኛ ኮምፈርተብል ሆኜ ጫት የምቀመው ከእሱ ጋር ብቻ ነው። ከሌላ ሰው ጋር አልችልም። ዚስ ኢዝ ማይ ሪቹዋል አለ። በቃ የምናወራው ነገር አሁን ማወራው ነገር ነው። እንጫወታለን፣ ወጣልናለን፣ ኪዮስ እናደርገዋል፣ እንመልሳለን፣ እንጫወታለን። ማረፊያ ግን የጋራ ቫልዩ አለ። እሱን አላስነካም። ቢነካም ተመልሶ የሚጠገን ነው። ይሄኛው ስፔሻል ማንም ቤተሰብ ማንም ባልነበረኝ ሰዓት ስለነበረ እንደዚህ ቡና ቦታዋ ምናምን ከሚስቴ ጋር ምናምን ሰልፎች አሉ። ኦኬ፣ እነዛ ሁሉ ሰልፎች ከዚህ ከዋናው ከቋሚው በኃይሉ መውጫዎች ናቸው። አባት ሲሆን ሌላ ነው መልክ፣ ሚስት ስትኖረኝ ባል ሲሆን ሌላ ነው። ሰራተኛዬ ጋር እንደዚህ አሉ። ስለዚህ ማረፊያ ሊኖረን ይገባል። ከዋናው ማንነታችን አደለንም። እመኑኝ፣ እኔ በኃይሉን አደለው። ስሜ የተቀየረ ቀን ነግራችኋል። በዳሶም ግን አደለውም። ያ ፌክ ካራክተር የፈጠርኩትኝ ሰውዬም አደለው። ስሊም ሼዲዝ ባክ እያለ ነበረ በቀደም ኢሚኔም አይ ክሬትድ ሞንስተር፣ የሆነ ሞንስተር ፈጠርኩ በስራዬ እና ማንም ሰው ሊያየው አይፈልግም ያንን ሞንስተር ምናምን የሚል አንድ ሙዚቃ አለው። ኤአይ ድጋሚ ሰርቶት እያየው ነበርና ስሊም ሼዲ ምናምን ብለው ሳሻ ፊርስ እንደምትለው ቢዮንሴ እንደዚህ የሆነ ካራክተር እንፈጥራለን። ጎጊንስ እንደሚለው ዴቪድ ጋገንስ ጎጊንስ የሚባል ጠንካራ ካራክተር አለ ውስጤ እኔ የፈጠርኩት። ያኛው ቡሊ ያደረጉት ልጆች ምናምን ወላጆቹ የፈጠሩት ነው ይላል እና ከባይሉ አላመልጣትም። ማንም ይፍጠረው ማንም ወላጆቹ የሰጡት ታይትል ጓደኞቹ ያደረሱበት ነገር ምናምን ብቻ የተማረው ድልም ብሎ የሚያስበው አሰስገሰስ ውስጡ አለ በኃይሉ ውስጥ። ከባይሉ ወዴትም አልሄድም። ግን በኃይሉ እንዳልሆንኩ አውቃለሁ። ቋሚ ማንነት ይኖራችኋል፣ ችግር የለውም። እሱን አክሰፕት አድርጉት። ስም አታውጡ ለራሳችሁ፣ አትፈርጥጡ የትም። ያንን ካራክተር ያንን ሰውዬ በኃይሉን ለምሳሌ እንትኑን ቀንሱ፣ ድካሞቹን ቀንሱ፣ ብርታቱን ጨምሩ፣ ታገሉ። እዛ ውስጥ ምንም አማራጭ የላችሁ። ከዛ ያንን ውብ መሆን ሲጀምር ምርጥዬ መሆን ሲጀምር ቀይረኝ የሚለው ታይም ይደርሳል። ያ ባለፈው እንዳልኳችሁ ኤጎ ሰው የሚጠራበት ስም ታይትል እየጨመረ ይመጣል። እንደዚህ ነው እኮ እሱማ እስር ቤት ምናምን የሆነ ነገር ገብቶ አያውቅም። የሆነ ታይትል ይሰጡታል። ግን you are not that ታውቃላችሁ። ከውስጣችሁ ኢነር ቻይልዳችሁ ግን ኮምፈርተብል ነው። በኤጎአችሁ ውስጥ መኖር ይችላል። ግን ኤጎ ጠባብ ነው። ወደ ሌላ ርዕስ አልገባባችሁ። ግን እናንተ ናችሁ ተብላችሁ የተሰጣችሁ ስም አይደላችሁ። ለጊዜው ግን ናችሁ። አካውንታችሁ በሱ ነው። ስትታሰሩ ስማችሁ ላይ ካልተገብቶ ነው። በቃ ስማችን ወኪል ነው ለጊዜው። በዚህ ዓለም ላይ እኔን የሚሰጠን እሱ ነው። እቺ ጋር እኔና የእኔን ልንገራችሁ። ወንጌል ለምሳሌ ወንጌል መሆኗን ታውቃለች። ግን
ወንጌል የሚባለው አይደንቲቲ ሳይሰራ በፊት የወንጌል የሚለው ይቀድማል። በጣም ጥሩ ነገር ነው የማወራላችሁ። ስለ ራሱ ንግግር በጣም ጥሩ ነገር ነው የማወራላችሁ እያለ የሚያወራ ሰው ቀድሞ ለማጣጣም ስለምሞክር እና እቃዎች፣ ቦታዎች፣ የኔ ጓደኛ፣ የኔ ቤተሰብ፣ የኔ እቃ ምናምን እያለች የእኔዋ ይሰራል። መጀመሪያ እኔዋ የሚወለደው በኋላ ላይ ነው። የእኔ መሰራት ይቀድማል አይደል? እንደዛ ነው። አጋጣሚ እጃችንም እግራችንም የእኔ ነው የምንለው፣ ስማችንም ብቻ ነው እኔ የምንለው። ወደ ስም አይደንቲቲ ከመምጣቱ በፊት ልጅ ወደ የእኔ ቴሪቶሪያል ይሆናል። የእኔ ብሎ ቅጥር ያሰምራል። ከዚህ ወዲህ የእኔ ነው ምናምን እያለ የእኔ ቤት ምናምን ቲቲ እንኳን የእኔ ግቢ ትላለች። ግቢውን ስትጠብቅ የእኔ ብላ ነው። ከዛ ውጭ ላለ ነገር እኳቸው። ስለዚህ የእኔ ይመጣና እኔ ይመጣል። እኔ ስም ነው። አሁን የሚቀየረው እሱ ነው። መጀመሪያ የእኔ ይኖረንና የእኔ ቤተሰቦች ውስጥ፣ የእኔ ግቢ ውስጥ፣ የእኔ እቃቃጋ ኮምፈርተብል እየሆንኩ ሳለ እኔ የሚባል አዲስ ማንነት አገኛለሁ። እዛ ኮምፈርተብል ከሆንኩ ነገር ውስጥ ኢንዲቪጁዌት የሚያደርገው እኔ ነው። እኔ በኃይሉ እኔ ማን ነኝ? የሆኑ ስኪሎች ይኖረዋል፣ የሆነ ታለንቶች፣ የሆነ ሆቢዎች። ኦኬ አሁን እኔ ውስጥ ኮምፈርተብል ለመሆን ትሞክራለህ። እኔ ውስጥ ኮምፈርተብል ከሆናችሁ በኋላ ሌላ ኮምፈርተብል የምትሆኑበት እኔያችሁን አስፍታችሁት ይሄ በኃይሉ እንደማለት ነው። አስፍታችሁት ከዛ ከሱ ውስጥ ኢንዲቪጁዌት ለማድረግ በራሳችሁ ስም አታውጡ። ያኛው ሶስተኛው ኢንዲቪጁዌሽን የሚመጣው በእግዜር ነው። እግዜር የሰው ልጆች ሁሉ አባት ነው፣ ፈጣሪ ነው፣ ተወልዷል። ሰው አምላክ ሰው ሆነ ስለተባለ አማልክት ዘበጸጋ የሆነ ማንነታችን በመጨረሻው ቀን አይ ቲንክ ጊዜውን አላቅም፣ ግን ይነቃል። አዲስ ስም ስጣችኋለሁ በራእይ እንዳለ ነው። አዲስ ስም አዲስ ማንነት ነው። እኔ ወዬ አልልም፣ ማስናቀ ወይም ጣሰው ብትል በኃይሉ ስትል ወዬ እላለሁ እኔ። ይሄ በኃይሉ ግን ፍሉይድ ሆኗል። አሁን ሞር እንዳውም ይሄንን ማንነታችሁን ወስዶ ቀይሮ አዲስ ማንነት ሊሰጣችሁ ሲል ፍሉይዲቲው የሚኖረው ከስማችሁ ጋር ከየእኔያችሁ ጋር ደህና ትሆናላችሁ ተመልሳችሁ። መጀመሪያ የእኔያችሁን ትራንሴንድ አድርጋችኋል። እኔ የመጣው የእኔ ምናምን ቤተሰብ ምናምን እየለቀቃችሁ የእናንተ ቤተሰብ በዶርሜቶቻችሁ ይተካል፣ ወንድሞቻችሁ በጓደኞቻችሁ ይተካሉ ምናምን እንደዚህ እያለ ነው የሚሄደው። የእኔያችሁ እየሰፋ ነው። ከዛ ከየእኔ ውስጥ እኔ ደግሞ ብለህ ኢንዲቪጁዌት ታደርጋለህ። እኔ ከመጣ በኋላ እኔ እየሰፋ ፍሉይድ እየሆነ ሲመጣ እኔ ይቀየራል። አይደንቲቲ የጎዴዙ ምናምን ማለት ነው። እዛ ጋር ከደረሳችሁ በኋላ ብሮን ለጊዜው ግን ይሄ እኔያችሁ አንድ አይደለም። በኃይሉም ብቻ አይደለም። በኃይሉ ኢን ሪፍሌክሽን ቱ ሰምዋን የሚመጣል። ቆንጆ ቂጥ ሲያይ በኃይሉ ይለያል። ምንም ቁም ነገር ዲስትራክትድ ሆናለሁ። ምንም ቁም ነገር ብታወራ ጭጭዌና ግን እንደዚህ አለ። ኢን ሪፍሌክሽን ቱ ሰምዋን የሚመጣ ሰምዋን ሰምቲንግ አይፎን ፕሮማክስ እና ምናምን ብቻ ኖርማል ስልክ አንድ አይደለም፣ የተለያየ ነው። እኔ የምጠራው ሶሻሊ ኮሚኒኬት ያደረግንባቸው ሳይኖች ሁላ አሉ። እንደዚህ ማለት አይችልም። እንደዚህ ብል ደስ አይላችሁ። እንደዚህ ብዬ ቪዲዮን ብቀጥል እየተረበሻችሁ ነው የምትቀጥሉት። ከመጀመሪያ ጀምሮ እንደዚህ ብዬ ቢሆን ኖሮ ይሄ ሳይን ይሄን ጣት አትፈቅዱልኝ። ስለዚህ ይሄን ጣት የማይፈቅድ ሰው ሪፍሌክት አድርጋችኋል። አየር ላይ ግን እንዲህ ብዬ መቆየት እኮ ይችላል። ማንም የለም። ጣቴ እንደክመኛል እንጂ አይ ዶንት ፊል ኦፌንደድ። ለምን ሪፍሌክሽን የለውም። እንጨቱን እንደዚህ ብለው ኖርማል ነው። ሪፍሌክሽን ስለሌለ እናንተ ጋር ሪፍሌክሽን አለ። ይሄን ማለት አልችልም። ስለዚህ ይሄን ማለት የማይችል በኃይሉ አምጥታችኋል። እና በሪፍሌክሽን የሚመጡ ፍሌክሰብል የሆኑ ሰልፎች አሉ። ይሄ እኔያችን ውስጥ የእኔያችን ኢንዲቪጁዌት ከሆንም በኋላ እኔ እናገኛለን አላልኩ። ከዛ ያ እኔ ግን ቋሚ አይደለም። በኃይሉ ብቻ ነው። ስለዚህ ያ ሪፍሌክሽን የምናገኝባቸውን ቦታዎች እንዳታጧቸው። ፍሌክሰብል ሆናችሁ ቅረቡ። ኤጓችሁ ጠንካራ ሆኖ ጀጅ እያደረገ ምናምን ከሆነ ኢትስ ኦኬ፣ ግን ቦታውን አትቁረጡት። ጀጅ እያደረጓችሁም ቢሆን ቦታውን አትቁረጡት። በቻለ መጠን ፍሉይዲቲ ነው የሚያስፈልገን እና መታሰር አለው። አለበለዚያ ቁሳቁስ ሮጠው የሚገቡ ልጆች እዚህ ሀገር ውስጥም ሆነው ብዙ ሺህ ብሮች የሚበሉ ክላይንቶች ብዙ ነው ያሉኝ። እያንዳንዱ ያለባቸው ጭንቀትና ፍርሃት ስታክ ኢን ላይፍ ማለት ከስክሪን ጀርባ ስታክ ሆነዋል። ኮምፒውተር ላይ ናቸው። የሆነ ሳንቲም ያገኛሉ፣ የሆነ መኪና አላቸው፣ የሆነ ቤት ይኖራቸዋል።
ስታክ አድርገዋል። አንዳንዶቹ እንዳውም ከዚህ ጋር ኮምፈርተብል ሆነው ምንም ሳይደብራቸው ሴጋ እየመቱ ይቸግራሉ። እና ያንን ለማቆም ነው እኔ ጋ ይመጡት። እኔ ደግሞ ዩ ዶንት ኒድ ቱ ቢ ኮምፈርተብል ብዬ ያንን ስታትስ ኮመታለሁ፣ ያንን በጠብጣለሁ። ሴጋውን ከማቆም ይልቅ የቆሙበትን ህይወት፣ ያ የቆመ ህይወት ኮርፖ ነው ዲያር ፋይን እና እንትን ይርመጠመጣሉ 20-30 ሴት እየበዱ ምንም የዝሙት ይሄ ምንድን ነው የሚባለው ዲፕሬሽን የለባቸውም። ዝሙት ዲፕሬሽን አፍተር ኢጃኩሌሽን የሚመጣው ባዶነት የመሆን ስሜት ምናምን። አንድ ቋሚ ልጅ ሚስት ኖሮት ልጅ እያፈራ የሆነ ኢንስቲትዩሽን ኖሮት ያ እያደገ አገሬ ምናምን እያለ የሚሄድበትን እንትን ስታትስኮ ሰብሮት ቀጥ ብሎ በህይወት ዝም ብሎ እንደ ሸሌ በላው የፈለገውን እያረገ ምናምን ከስክሪን ጋር ተዋዶ ተፋቅሮ ወዳጆች ሳይኖሩት ምናምን ስታክ አድርጎ ላይፉ ግን ሴጋ ይለኛል አይደለ? ያን በጠብጠው ገና ያ መበጥበጥ አለበት። ተበጥብጦ ከዛ ሞመንተሙ ሲጠብቅ ሴጋው ይቆማል። ግን ሞመንተሙ ላይ ምን አለ? ስቃይ። ሴጋው የሚያመጣው ስቃይ እንትን ስለጠፋ ነው፣ ረብሽ ስለጠፋ ነው። ስሜቱን አሊኔት አድርጎታል። ሂ ዶንት ጀጅ የማያረግ ከሆነ ጸጸት አይሰማው። ጸጸት የማይሰማው ከሆነ ፋይን ነው። ስለዚህ ጸጸት የሚሰማው ይሄ የሚያታግለው ህይወት እንዲሆን ካደረግነው ህይወቱ በሴጋው የሚመጣው ጸጸትና ዲፕሬሽን ወይም ትግል የለም። ሶ ሂ ዊል ቢ ፋይን። እና ላይፍ ላይ ስታክ የማድረግ ችግር የሚገጥመው እንደዚህ ነው። ለእንትኑ እንሰራለን ከውጭ ላለ ለመውደቂያችን። እኔ 36 ዓመት ነው የፈጀብኝ እዚህ ጋር ለመድረስ። ትልቅ ቦታ ደርሼ አይደለም። የቁሳቁስ አቺቭመንቴን ላወራ አልተቀመጥኩም። እሱ የለኝም የማወራው ነገር ኖሮ አይደለም። ግን አሁን ጎደለኝ ብዬ ግን ሰው የምለምንበት ምናምን ስቴጅ አይደለም። የምለምንበትም ጊዜ አለ። ምንም ማናፋት አያስፈልግም። ግን ያን ያህል የወረደ አይደለም ማለት ነው። የሆኑ ነገሮች ከእጄ ወደ ነገ ስለምገፋ እንጂ አጥቼ ላይሆን ይችላል። ግን አም ፋይን ዊዝ ዚስ ለማለት ግን መጀመሪያ ፐርሰናሊቲን ነበር ስጠርብ ስፈልጥ ስቆርጥ የነበረው እና መቅደም ያለበትን ትተን መቅደም የሌለበትን ስናስከትል ነው እንደዚህ ቁሳቁስ ውስጥ ሆነን ባዶነቱ የሚሰማን፣ አገር ቀይረን ባዶነቱን የሚሰማን። ትልልቅ ፋሚሊ ቢግ ፋሚሊ 6 ልጆች ምናምን ሚስት አባት አጎት አሜሪካ ወስዶ ምናምን ቀጥ ያለ ሰው አለ እና ሚሊዮነር እኮ ነው ኢን ዶላርስ ቀጥ ያለ ሰው እና በቃ የሚኖርለት አካል ፑሽ ስለሚያደርገው ነው እነሱን ጥሎ መሄድ ስለሚጎዳቸው ምናምን። ከዛ እንደዚህ አይነትም ስታክ ስላለ በተቻለ መጠን በትንንሽ ነገሮች መርካት እንችላለን። ለምሳሌ ወንጌልን የመሰለች ልጅ መውለድ እኮ ነፃ ነው። እኔ ዘር እሷ ማህፀን አጋጅተን ህይወት ነው ያመጣን። ርካሽ ናቸው። ህይወት ላይ ያሉ ውድ ነገሮች ርካሽ ናቸው እና እነዛ ርካሽ ነገሮች በፍቅር መያዝ ርካሽ ነው። ኦኬ፣ በዚህ ኢኮኖሚ እንዴት እናደርጋለን? በጣም ትክክለኛ ጥያቄ ነው። ግን ፐርሰናሊቲያችንን የምናጸዳና ርካሽ የሆኑ ነገሮች ውስጥ ጭልፊት መታን ርካሽ የሆኑ ነገሮች ውስጥ ውድ ነገር የምንፈልግ ከሆነ እዚህ ዓለም ላይ መንግስትና ባለሀብቶች ብቻ አይደሉም ባለስልጣናት፣ እግዚአብሔርን ባለስልጣን ታዩታላችሁ። አሁን እርግቦች ገዝቻለሁ፣ 2 እርግብ ገዛው። ወንጌል እርግብ በጣም ስለምትወድ ግን ለእሷ ብቻ አይደለም ለእኔም ነው የገዛሁት። የሚገርመኝ ነገር እሱ ነው። ኪቦርዱን ስገዛ ለእሷ ነበር የገዛሁት አልኩኝ፣ እሷ አልተመቻትም። እኔ እየተጠቀምኩ እኔ የተዝናናው የተደሰኩ። አሁንም እርግብ ገዛሁላት። እርግቦቹ ዛሬ ትንሽ አስደነገጡ። መታ እጄ ላይ ያረፈች፣ ክንፎቿ ተነጭተዋል። ምግብ እነሱን አበላለሁ። ውሻ አለኝ፣ ልጅ አለኝ። ፓረንቲንግ ስጋ ስለደረሰ ሊቢዶዬ ለእኔ የሆነ ነገር ከማድረግ ይልቅ ለእነሱ ለቲቲ ስጋ ጠዋት ገዝቼ የመጣው ስጋውን ለእሷ መግዛት ለእኔ አልሄድም። እኔ አይመቸኝም። ለእኔ በቃ ይደብረኛል። ማለቴ ይደብረኛል አይደለም፣ በቃ ለእኔ አረጋለሁ፣ ግን ለእኔ ምንም ብዙ ነገር አይደለም። በቃ ምርጫዬ ምናምን ልትሆን ትችላለች። እነሱ ጋር ግን የለኝም ኢነርጂ። ጠዋት ተነስተህ ሮጥ ብትለኝ አልሮጥም። ለቲቲ ስጋ ግዛ ካልከኝ እንገዛለሁ። አሁን እርግቦች አመጣው ኢንትሬስት አለው። እነሱ ሰልፍ የሚፈጥሩት ሰልፍ ስላለ ነው። ይሄ ሊቢዶ ፓረንቲንግ ጋር ሲደርስ ነው። ያለፈውን ቪዲዮ እዩት። በተረፈ ሁሉ አማን ነው። ቪዲዮን ለቃለን። ላይክ እያረጋችሁ የተመቻችሁ ቪዲዮ ከሆነ ይመቻችሁ። ምርጥ ነገሮች ይዤ እመጣለሁ። ቻው።